ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አለፉ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር የዕለቱ መረጃዎች መካከል ኢትዮጵያ ላይ የሚነሱ ሐሰተኛ ክሶችን ስትከላከል የቆየችው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ልከዋል። የላኩትን የጽሑፍ መልእክትም የማስደምጣችሁ ነው የሚሆነው። በሌላ ዜና ደግሞ ክቡራን አድማጮች የኢትዮጵያ አየር መንገድ ባወጣው መግለጫ በዛሬው ዕለት የፌስቡክ ገጹ ሃክ መደረጉን የኢትዮጵያ አየር መንገድ ገልጿል። ይህንን በተመለከተ አየር መንገዱ ያወጣው መግለጫ አለ የምታደምጡት ይሆናል። በሌላ በኩል በኢትዮጵያ አየር መንገድ ላይ በሲኤንኤን የቀረበውን ሐሰተኛ ወንጀላ አስመልክቶ የኢትዮጵያ አየር መንገድ ያወጣው መግለጫ ቀደም ሲል በነበረው የዜና ዘገባዬ ወደ እናንተ ማድረሴ አይዘነጋም። ይህንን የሲኤንኤንን ሐሰተኛ ዘገባ አስመልክቶ እንዲሁ ከሰዓታት በፊት ደግሞ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ አውጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትርም ለሲኤንኤን የቴሌቪዥን ጣቢያ መልእክት ልኳል። ጉዳዩን በተመለከተ የማስደምጣችሁናል። በሌላ በኩል የአውሮፓ ህብረት በኢትዮጵያ ላይ ማዕቀብ ሊጥል የ3 ሳምንት ጊዜ ማስጠንቀቂያ ሰጥቷል። በ3 ሳምንት ውስጥ ነገሮች ሁሉ እኛ የምንለው ካልሆኑ ማዕቀብ እንጥላለን ሲሉ የአውሮፓ ህብረት አስጠንቅቋል። ይህንን በተመለከተ ኢትዮጵያውያን በአውሮፓ ኑራቸውን ያደረጉ ዲያስፖራ ኢትዮጵያውያን ከፍተኛ ተቃውሞ አንስተዋል። የተቃውሞ ደብዳቤያቸውንም ለአውሮፓ ህብረት አስገብተዋል። ይህንን ጉዳይ በተመለከተ ሰፊ መረጃን አጋራችኋለሁ። በነገው ዕለት ዋሊያዎቹ በባህር ዳር ስቴዲየም ከደቡብ አፍሪካ ጋር ከፍተኛ የሆነ ትንቅንቅ ያደርጋሉ ለዓለም ዋንጫ ለማለፍ። ጉዳዩን በተመለከተም የማስደምጣችሁ አጠር ያለ የስፖርት ዘገባም ይኖራል። እስከ ፍጻሜው ቆይታችሁ መረጃዎቹን እንድታደምጡ ጋበዝኩ። ወደ ዝርዝሩ አለፍኩ። አብረን እንከታተለው። በቀድሚያም የኢትዮጵያ አየር መንገድ ይፋዊ የማህበራዊ ሚዲያ የፌስቡክ ገጹ በዛሬው ዕለት ለተወሰነ ጊዜ ከቁጥጥሩ ውጪ ወጥቶ እንደነበር አስታወቀ። የፌስቡክ ገጹ ከቁጥጥር ውጪ ወጥቶ በነበረበት ሰዓትም በኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የተላለፈ ነው የተባለ ሐሰተኛ መልእክትም ተለጥፎ እንደነበር የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ጨምሮም እንደገለጸው ዋና ስራ አስፈጻሚው በኢትዮጵያ አየር መንገድ የማህበራዊ ሚዲያ ገጾችም ይሁን በሌላ መንገድ ያስተላለፉት ምንም አይነት መልእክት አልነበረም ብሏል። የፌስቡክ ገጹ ከቁጥጥር ውጭ ወጥቶ በነበረበት ሰዓትም ተለጥፎ የነበረው መልእክት የዋና ስራ አስፈጻሚውንም ሆነ የኢትዮጵያ አየር መንገድን ፈጽሞ እንደማይወክልም አስታውቋል። ከቁጥጥር ውጪ ወጥቶ የነበረውንም የፌስቡክ ገጽ በአሁኑ ሰዓት በኢትዮጵያ አየር መንገድ ስር እንደሚገኝ የኢትዮጵያ አየር መንገድ ባወጣው አጠር ያለ መግለጫ አሳውቋል። ይህ በእንዲህ እንዳለ ሲኤንኤን በሱዳናዊቷ ጋዜጠኛም በኩል በኢትዮጵያ አየር መንገድ ላይ ያወጣው የተዛባ መረጃ ተቀባይነት የሌለው መሆኑን የውጭ ጉዳይ ሚኒስትር አስታወቀ። የኢትዮጵያ አየር መንገድ የጦር መሳሪያዎችን አጓጉዟል በሚል የአሜሪካው የዜና ጣቢያ ሲኤንኤን በቅርቡ ያወጣው መረጃ ከእውነት የራቀ በመሆኑ የኢትዮጵያ አየር መንገድም መግለጹን የጠቀሰው የኢትዮጵያ ውጭ ጉዳይ ሚኒስትር የኢትዮጵያ አየር መንገድ የበርካታ ዓለም አቀፍ ሽልማቶች ባለቤት እንዲሁም የስታር አሊያንስ አባል በመሆን ለአፍሪካ ብሎም ለዓለም ሀገሮችም አስተማማኝና ቀልጣፋ የአየር ትራንስፖርት አገልግሎት ሲሰጥ የቆየ ዓለም አቀፍ አየር መንገድ እንደሆነም አስታውሷል። ላለፉት 75 ዓመታትም ያክል በዓለም ዙሪያ ለበርካታ ሀገራት ለሰብአዊና ለንግድ ስራዎችም አገልግሎት በመስጠት የተመሰገነ ግዙፍ ተቋም መሆኑንም አስገንዝቧል። የኢትዮጵያ አየር መንገድ ሁሉም ብሔራዊ ቀጠናዊና ዓለም አቀፋዊ የአቪዬሽን ተዛማች ደንቦችን በጥብቅ ያከብራል ያለው የኢትዮጵያ ውጭ ጉዳይ ሚኒስትር በቅርቡ በሲኤንኤን የዜና ጣቢያ በኩል የቀረበው ሐሰተኛ ውንጀላን አጥብቀን እንቃወማለን ብሏል። በማንኛውም ጊዜ የትኛውንም የጦር መሳሪያ በማንኛውም አውሮፕላን አላጓጓዘም ሲልም የኢትዮጵያ ውጭ ጉዳይ ሚኒስትር አሳውቋል።
የአሜሪካው የዜና ጣቢያ CNN በሱዳናዊቷ ጋዜጠኛ በኩል ያሰራጨው የጦር መሳሪያ ተጓጉዟል በሚል በማስረጃነት ያቀረበው ሰነድ እንደተባለው የጦር መሳሪያ ሳይሆን የምግብ ሸቀጥ የተጓጓዘበት ሰነድ እንደሆነም ተመልክቷል። የቀረበው ምስልም በአየር መንገዱ የማይታወቅ እንደሆነም ተጠቅሷል። አየር መንገዱ ከብሔር ማንነት ጋር በተያያዘ ሰራተኞችን አሰናብቷል በሚል የቀረበበት ውንጀላ መሰረተ ቢስ ስለመሆኑ ተገልጿል ያለው የኢትዮጵያ ውጭ ጉዳይ ሚኒስትር ይህም በሰው ሀብት አስተዳደርና ማህደር ሊረጋገጥ የሚችል መሆኑን አመልክቷል። ባለፉት 10 ዓመታትም በሁሉም መስክ 4 እጥፍ እድገት ያስመዘገበው የኢትዮጵያ አየር መንገድ በአፍሪካ ቀዳሚነቱን ይዞ እንዲቀጥልም አስችሎታልም ብሏል። የኢትዮጵያ አየር መንገድ አሰቃቂውን የዓለም አቀፍ ወረርሽኝ ቀውስን ለመቆጣጠር ክትባቶችን፣ ንጽህና መጠበቂያዎችን በማሰራጨት አጋርነቱን ማሳየቱም ተጠቅሷል። የኢትዮጵያ አየር መንገድ ሁሉም ዓለም አቀፍ የአቪዬሽን ተዛማች ደንቦችንና መስፈርቶችን በጥብቅ የሚያከብር በሁሉም የሥራ ክንውን ውስጥ ከማንኛውም የሲቪል አቪዬሽን ደንቦች ፈጽሞ የማይወጣ በጦር መሳሪያ ማጓጓዝ ተግባር ውስጥ ተሰማርቶ የማያውቅ መሆኑን ለሁሉም ወገን እንደሚያረጋግጥም ተገልጿል። ስለሆነም በሲኤንኤን የተሰራጨው ዘገባ ስህተት በመሆኑ በአስቸኳይ እርማት እንደሚያስፈልግ የኢትዮጵያ ውጭ ጉዳይ ሚኒስትር ባወጣው መግለጫ አሳስቧል። በሌላ ዜና በኢትዮጵያ ላይ ከፍተኛ እጅ ጥምዘዛ ለመመስረት አሜሪካና አጋሮቿ በተደጋጋሚ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ሲጠሩ ስብሰባዎቹን በማክሸፍና ኢትዮጵያ ሉዓላዊት ሀገር ናት፣ ሉዓላዊነቷን መጣስ ፈጽሞ አይፈቀድም፣ በኢትዮጵያ እየሆነ ያለው የውስጥ ጉዳይ ነው፣ በውስጥ ጉዳይ ማናቸውም ሀገር ሊገባ አይገባውም፣ አሜሪካና መሰል ሀገራትም በኢትዮጵያ ላይ ሊወስዱ የሚያስቡት የአንድ ወገን የማዕቀብ ጉዳይ ሊጤን ይገባዋል፣ ፈጽሞ መሆን የሌለበት ስህተት ነው ስትል ከኢትዮጵያ ወገን ሐቅን ደግፋ በተደጋጋሚ ስትቆም የታየችው ሀገር ሩሲያ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ልከዋል። ቭላዲሚር ፑቲን በዛሬው ዕለት በላኩትም የእንኳን ደስ አሎት መልእክት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በድጋሚ የኢትዮጵያ ጠቅላይ ሚኒስትር ሆነው ስለተመረጡ በእጅጉ ደስ ብሎኛል ብለዋል። ቭላዲሚር ፑቲን አክለውም ሩሲያና ኢትዮጵያም ዘርፈ ብዙ የሆነ ወዳጅነት ያላቸው ሀገር ናቸው፣ በመከባበርና በመዋደድ ላይ የተመሰረተ ታሪካዊ ግንኙነትም አላቸውም ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድም እንቅስቃሴ ለህዝቦቻችን እድገትና ታሪካዊ ወዳጅነታችንም ጠቃሚ ነው ያሉት ቭላዲሚር ፑቲን ሁሉም ነገር የተቃና እንዲሆንና ሰላማዊ እንዲሆን እመኛለሁ ሲሉ መልካም ምኞታቸውንም በዛሬው መልእክታቸው አስተላልፈዋል። በሌላ ዜና በጀርመን የሚኖሩ የኢትዮጵያ ዳያስፖራ ማህበረሰብ አባላት የአውሮፓ ፓርላማ በኢትዮጵያ ጉዳይ እንዲወያይበት የቀረበውን ረቂቅ የውሳኔ ሐሳብ በመቃወም ደብዳቤ ጻፉ። የኢትዮጵያውያንና ትውልደ ኢትዮጵያውያኑ በደብዳቤያቸው የውሳኔ ሐሳቡ ከርዕሱ ጀምሮ አድሏዊነትን ከማሳየቱም በላይ በርካታ እውነታዎችን ያላገናዘበ እንደሆነ ገልጸዋል። በደብዳቤው ከተገለጹ ጉዳዮች መካከል የቀረበው ረቂቅ የውሳኔ ሐሳብ በአንድ ክልል ላይ የሚያተኩር በአፋርና በአማራ ክልል ላይ በአሸባሪው የህወሓት ቡድን የተፈጸመውን ውድመትም ሆን ብሎ በመዝለል አድሏዊነቱን እንዳሳየ አንስተዋል። ረቂቁ ለአሸባሪው የህወሓት ቡድን ያደላ እንደሆነ አሸባሪው ቡድኑ የተኩስ አቁም ውሳኔውን በመጻረርና ጦርነትን በማስፋፋቱ በአፋርና አማራ ክልሎችም ስለገደላቸው ንጹሃን ሰዎችም ምንም ያለው ነገር የለም ብለዋል። ለግጭቱ መነሻ የሆነውና አሸባሪውን ቡድን በሰሜን እዝ ላይ የፈጸመውን ጥቃት ሰነዱን መዘንጋቱን በአሸባሪው ቡድንም ታግተው ያሉ ከ400 በላይ የእርዳታ እህል ማመላለሻ ተሽከርካሪዎች ጉዳይ አለመጠቀሱንም እንዲሁ አስቀምጧል። ኢትዮጵያ የአፍሪካ ህብረት አደራዳሪነትን ስትቀበል አሸባሪው የህወሓት ቡድን ግን ይህንን ሐሳብ በመቃወም ሳይጠቅስ ማለፉን እንዲሁም በቅርቡ የተካሄደውን
የተካሄደውን የዲሞክራሲያዊ ምርጫን ተከትሎ በኢትዮጵያ አዲስ መንግስት መቋቋሙንና ሁሉን አቀፍ ውይይትም ለማድረግ መንግስት ዝግጁ መሆኑን መግለጹን በውሳኔ ሐሳቡ ላይ አለመነሳቱን ጠቅሰዋል። የአውሮፓ ፓርላማ ኢትዮጵያ በተደጋጋሚ ያቀረበቻቸውን መረጃዎችና እውነታዎችንም በማገናዘብ እንዲሁም በአውሮፓ ህብረትና በኢትዮጵያ መካከልም ለዘመናት ለቆየው ስትራቴጂካዊ አጋርነትም ግምት በመስጠት የቀረበውንም ረቂቅ ውሳኔ ሐሳብ ዳግም እንዲያጤነውና ውድቅ እንዲያደርገውም ጠይቋል። በሌላ ዜና ስፖርት በኳታር በፊታችን 2022 የዓለም ዋንጫ ለመሳተፍ ከጋና፣ ደቡብ አፍሪካና ከዚምባብዌ ጋር የተደለደለው የኢትዮጵያ ብሔራዊ ቡድን ሶስተኛ የምድብ ጨዋታውን በነገው ዕለት ቅዳሜ በባህር ዳር ከተማ ስቴዲየም ከባፋናዎቹ ጋር ያካሂዳል። በምድቡ የመጀመሪያው ጨዋታ ወደ ጋና ያቀኑት ዋሊያዎቹ በጨዋታው 1-0 በሆነ ውጤት መሸነፋቸው የሚታወቅ ሲሆን ምንም እንኳን የኢትዮጵያ ብሔራዊ ቡድን ኳስ ይዞ ለመጫወት የበላይነትን ለመውሰድ ቢሞክርም በጨዋታው ግን ግብ ማስቆጠር ሳይችል ቀርቷል። ጨዋታው በተጀመረ 35ኛ ደቂቃ ላይ የጋናው ሚባራክ ዋክሶ ከርቀት የሞከራት ኳስ ወደ ግብነት ተቀይራ ጨዋታው በጋና 1-0 አሸናፊነት ተጠናቋል። በመቀጠልም በአሰልጣኝ ውበቱ አባተ የሚመራው የኢትዮጵያ ብሔራዊ ቡድን በባህር ዳር ስቴዲየም ዚምባብዌን የገጠመ ሲሆን ጨዋታውም 1-0 በሆነ ውጤት ማሸነፍ ችሏል። ከባድ የተባለው ምድብ ውስጥም የተደለደሉት ዋሊያዎቹ ለድል ያበቃቻቸውን ግብ ማስቆጠር የቻሉት በጨዋታው መጠናቀቂያ ሰዓት ላይ የተገኘውን የፍጹም ቅጣት ምት ተከላካዩ አስቻለው ታመነ ወደ ግብነት መቀየሩን ተከትሎ ነው። ጨዋታውን 1-0 በሆነ ውጤት በማሸነፍ ዋሊያዎቹ የመጀመሪያውን 3 ነጥብ በባህር ዳር ስቴዲየም ማግኘት ችለዋል። እስካሁን በምድቡ በተደረጉ ሌሎችም ጨዋታዎችም ደቡብ አፍሪካ ዚምባብዌን ካሸነፈ በኋላ ከጋና ደግሞ አቻ ተለያይታለች። ዚምባብዌ ደግሞ ከደቡብ አፍሪካ አቻ ተለያይታ በኢትዮጵያ 1-0 ተሸንፋለች። በዚህ መሰረት ታዲያ ኢትዮጵያ በምትገኝበት ምድብም ደቡብ አፍሪካ በ4 ነጥብ ስትመራ ጋናና ኢትዮጵያ በተመሳሳይ በ3 ነጥብ በመያዝ ሁለተኛና ሶስተኛ ደረጃን አስጠብቀዋል። ዚምባብዌ ደግሞ በ1 ነጥብ 4ኛ ደረጃ ላይ ትገኛለች። ኳታር በምታስተናግደው የ2022 የዓለም ዋንጫ ለመሳተፍ እድላችን አሁን ከፍተኛ ነው የሚሉት አሰልጣኝ ውበቱ አባተ ከደቡብ አፍሪካ አቻቸው ጋር ላለባቸው የምድብ ማጣሪያ በባህር ዳር በመከተም ዝግጅት ጀምረዋል። ለዚህም ጨዋታ ዝግጅት ለማድረግ ደግሞ ለ25 ተጫዋቾችም ጥሪ አድርገዋል። በዚህም ግብ ጠባቂው ጀማል ጣሰው፣ ተክለ ማርያም ሻንቆና ፋሲል ገብረ ሚካኤል ሲሆኑ ተከላካዮች አስቻለው ታመነ፣ አስራት ቱጂ፣ ሱሌማን ሐሚድ፣ ረመዳን የሱፍ፣ ያሬድ ባዬ፣ ደስታ ዮሐንስ፣ ምኞት ደበበና መናፍ አወል ተካተዋል ተብሏል። አማካዮች ደግሞ ሽመልስ በቀለ፣ ይሁኔ በላይ፣ ጋቶች ፓኖ፣ መሱድ መሐመድ፣ ሱራፌል ዳኛቸው፣ ታፈሰ ሰለሞን፣ ሽመክት ጉግሳና አማኑኤል ዮሐንስ እንደሚሆኑም ተገልጿል። የፊት መስመር ተከላካዮች ደግሞ አማኑኤል ገብረ ሚካኤል፣ ጌታነህ ከበደ፣ አቤል ያለው፣ ቸርነት ጉግሳ፣ መስፍን ታፈሰና አቡበከር ናስር መሆናቸውን ይፋ ተደርጓል። የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ሚዲያ የፌስቡክ ገጹ ላይ ባሰፈረው መልእክት በዓለም አቀፍ ዋንጫ ማጣሪያ የፊታችን ቅዳሜ የደቡብ አፍሪካ አቻውን የሚገጥሙት የዋሊያዎቹ መደበኛ ልምምዳቸውን በትናንትናው ዕለት ሐሙስ መስራታቸው ተገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።